ይህ በዓለም ታሪክ ረጅሙ የቦክስ ፍልሚያ ነው። 7 ሰዓት ከ19 ደቂቃ የፈጀ 110 ዙሮችን የተሻገረ በመጨረሻም አሸናፊና ተሸናፊውን መለየት ያልተቻለበት ፍልሚያ ጊዜው 1893 ጨዋታውን ሲጀምሩ ማንም ሰው እንዲህ ያለ ረጅም ጊዜ ይወስዳል ብሎ ይገምት አልነበረም። ውድድሩ ከቀኑ 9 ሰዓት ጀምሮ እስከ ምሽቱ 5 ሰዓት ከ19 ደቂቃ ድረስ ቀጠለ። ተመልካቾች በሰዓቱ ርዝመት ምክንያት አንዳንዶቹ በቆሙበት እንቅልፍ ወሰዳቸው፣ ሌሎቹ ደግሞ ሰልችቷቸው ወደ ቤት ሄዱ። አዳራሹ ባዶውን መቅረት ጀመረ። በድብድብ ውስጥ ሁለቱም ተፋላሚዎች ክፉኛ ተጎድተው የእጆቻቸውን አጥንት ተሰባብረዋል። በከፍተኛ ድካምና በሰውነት ፈሳሽ እጥረት ምክንያት ክብደታቸው በከፍተኛ ሁኔታ ቀንሶ ነበር። መምታት ብቻ ሳይሆን መቆም ራሱ ትልቅ ስቃይ ሆኖባቸዋል። መጨረሻም 110ኛ ዙር ላይ ሲደርሱ ዳኛው የዙር ደውል ሲደውል ሁለቱም ቦክሰኞች ከወንበራቸው መነሳት አልቻሉም። ሰውነታቸው ከቁጥጥር ውጭ ሆኖ ነበር። ዳኛው ጨዋታውን እዚያው ላይ ለማቆም ተገደደ። አሸናፊ መለየት ስላልተቻለ ጨዋታው አቻ ተብሎ ተጠናቀቀ። ይህ በታሪክ ረጅሙ የቦክስ ውድድር ሆኖ በዓለም ድንቃድንቅ መዝገብ ላይ ሰፍሮ ይገኛል። ሽንፈትን ላለመቀበል 7 ሰዓት ከ19 ደቂቃ ተደባደቡ። ከዛ በኋላ ሁለት ቦክሰኞች ምን የሆኑ ይመስላችኋል? ጊዜው የኔ ነው፣ ተቀበሉት ይህንን ሪያሊቲ።